ሰላም ቤተሰብ፣ በቀጠሯችን መሰረት ደግሞ ዛሬ የዕለቱን የኤችቲኤምኤል ቱቶሪያላችን ከጀመርንበት እንቀጥላለን። ዌልካም ቱ ኢዛን አካዳሚ። ያው እንደምታዩት ኢዛን አካዳሚ ላይ ነው ያለነው። ቹዝ ኮርስ ይለናል። አሁን ወደ ኤችቲኤምኤል ላችን ኤችቲኤምኤል ላይ እንግዲህ ብዙ ነገሮችን እንማራለን። አሁን ላይ ቲዮሬቲካል ፓርቱን እንይና ወደ ኮዱ እንሄዳለን። ቤዚክስ ኦፍ ኤችቲኤምኤል ፓርት 1 ነው የምንጀምረው። ኢንትሮዳክሽን ቱ ኤችቲኤምኤል ምን ይላል? ኖዊንግ ሃው ቱ ኮድ ኢን ኤኒ ላንጉዌጅ ኢዝ አን ኤክስትሪምሊ ዩዝፉል ስኪል። ያው ኤችቲኤምኤልን ማወቅ፣ ኮድ እንዴት ማድረግ ማወቅ በጣም ጠቃሚ ቱል ነው፣ ስኪል ነው የሚለን። Regardless of how complex a website is, it is still built with HTML, the basic building blocks of the web. HTML ምንድነው? የዌብሳይት ቤዚክ ቢልዲንግ ብሎክ ነው፣ ዋና መሰረት። ለምሳሌ አንድ ቤት ሲሰራ የአንድ ቤት ዋናው መሰረቱ አጥር፣ ግድግዳ፣ ማገር ግድግዳ እንደሆነ ሁሉ የማንኛውም ዌብሳይት ዋናው መሰረቱ HTML ነው ማለት ነው። አንተና ኢንትሮዳክሽን ላይ እንዳወራ ነው ኤችቲኤምኤል የማንኛውም ዌብሳይት ስኬለተን በመባል ይታወቃል። ሲኤስኤስ ደግሞ በቃ የምናሰማምርበት ነው። ጃቫስክሪፕት ደግሞ ህይወት ነፍስ የምንዘራበት ነው እንዳለ ሁሉ ኤችቲኤምኤል የዌብሳይቶች ሁሉ ስኬለተን በመባል ይታወቃል ማለት ነው። አንድ ዌብሳይት ሜንሊ የሚገነቡት ኤችቲኤምኤል እና ሲኤስኤስ ናቸው ነው የሚለው ሁለተኛው ፖይንት ላይ ኤችቲኤምኤል እና ሲኤስኤስ በቃ ዋናዎች ናቸው የስታቲክ ዌብሳይት ማለት ነው። ሌላው አንደርስታንዲንግ ኤችቲኤምኤል ይለናል። ኤችቲኤምኤልን አንደርስታንድ ዋት ኢዝ ኤችቲኤምኤል? ኢት ኢዝ ጀስት ኤ ስታንዳርዳይዝድ ሲስተም ኦፍ ታጊንግ የቴክስት ፋይል። ቴክስት ፋይል አለ። ያን ቴክስት ፋይል ታግ እያደረግን ዌብሳይት የሚገነባበት ስታንዳርዳይዝድ የሆነ ሲስተም ነው። a text file that is tagged following the HTML standard is called an HTML document. ማንኛውም ቴክስት ፋይል .html ነው ኤክስቴንሽኑ። .html ከተባለ ምንድነው ያ HTML ዶክመንት በመባል ይጠራል ነው። ያው ለኢንትሮዳክሽን ያክል ነው፣ በኮድ እያደረግን እናየዋለን ፕራክቲካሊ ማለት ነው። this standard is followed by both web developers and web browsers. በዌብ ብራውዘር እና በዌብ ዴቨሎፐሮች ላይ ተቀባይነት ያለው ስታንዳርዳይዝድ የሆነ ፕሪንሲፕል ነው ማለት ነው። ሌላው ኤችቲኤምኤል ቨርዥንስ ይላል። ኤችቲኤምኤል ቨርዥኖች አሉት። እንደማንኛውም ኤችቲኤምኤል ከኤችቲኤምኤል 1.0 እስከ አሁን እስካለው ኤችቲኤምኤል 5 ድረስ ቨርዥኖች አሉት ማለት ነው። እንዲሁ ራሱን አፕዴት እያደረገ አሁን ኤችቲኤምኤል 5 ላይ ነው ማለት ነው ያለ ነው። ሌላው ዶክ ታይፕ ምንድነው? ታግ አይደለም ግን ሲምፕሊ ምንድነው የሚያሳየን የብራውዘሮች ምንም ያንተኛቸው ነው ኢንስትራክት የሚያደርጋቸው ዶክመንት ታይፕ የምንሰራው ዶክመንት ፋይል ታይፕ ኤችቲኤምኤል እንደሆነ የሚነግረን ነው ማለት ነው ለብራውዘር። ሌላው ኤችቲኤምኤል 5 ነው አሁን ተጠቀሙ ያለው ራስን አፕዴት አድርጎ ኤችቲኤምኤል 5 ደርሷል። ያም ዶክ ታይፕ ኤችቲኤምኤል በማለት ኤችቲኤምኤል 5 መሆኑን ይነግረናል። ይሄ ዶክ ታይፕ ነው። ያው ከዚህ በኋላ ባለው ኮርስ የምንጠቀመው ምንድነው ኤችቲኤምኤል 5 ነው። አፕዴት ቢሆነው ኤችቲኤምኤል 5 ዶክመንት ነው ማለት ነው። ይሄ የሆነበት ምክንያት ብዙ ምክንያቶች አሉ። ከነዛ ውስጥ ምንድነው ኤርሊየር ቨርዥን ስለሆነ ምንድነው በቃ ብራውዘሮች አፕዴት አድርገው በቃ አንደርስታንድ ያደርጉታል፣ ኢዚ ይሆንላቸዋል ብራውዘሮች ማለት ነው ታዘዙት ለመስራት። ሌላው ሲምፕል ነው፣ ሲምፕሊፋይድ የሆነ ኤችቲኤምኤል 5 ሲምፕሊፋይድ ነው። ኤረር ሃንድሊንግ ሜካኒዝሙ በጣም የተሻለ ነው የሚለው ነው ከሌሎቹ። ሌላው ቪዲዮ ኦዲዮ ያው ዝርዝሩን ስላላየው ነው እንጂ እናንተ ማየት ትችላላችሁ። ኤችቲኤምኤል 4 እና እዛ በታች ያሉት ምንድነው ኦዲዮ፣ ቪዲዮ እንዲሁ ሌሎች ክራይቴሪያዎችን የሚያሟሉ እንትኖች አሏቸው። የማያሟሉ ምንድነው ክራይቴሪያ። ስለዚህ ኤችቲኤምኤል 5 ምንድነው ቤስ የሆነበት ምንድነው ቪዲዮ እና ኦዲዮ ኤሌመንቶችን ኢንክሉድ አድርጓል ማለት ነው። ሌላው ሴማንቲክ ኮንተንት ወይ ሴማንቲክ ታግ ምናቸው አሉ። ወደ ቀጣይ ቪዲዮዎች ላይ እናያለን። ምንድነው ሂደር ራሱ አንድ ሴማንቲክ ታግ ነው።
ሂደር የሚባል ታግ መኖሩ ሴማንቲክ ታግ መኖሩ ምን ይጠቅመናል? ሂደር በሂደር ታግ የታቀፈው ምንድነው? ሂደር እንደሆነ በቀላሉ እንድንረዳው። ፉተር ከሆነ ታጉ ደግሞ ምንድነው? በቃ ያ ታግድ የተደረገው ቴክስት ፋይል ፉተር እንደሆነ እንረዳለን። አርቲክል ደግሞ ዋና አርቲክል እንደሆነ በቃ እነዚህ ሴማንቲክ ኮንተንቶች የያዘ ስለሆነ በቀላሉ አንደርስታንድ ለማድረግ ይጠቅመዋል ማለት ነው ለሪደሩ። እነዚህ እንትኖች አሉት። ሌላው ቤዚክስ ኦፍ ኤችቲኤምኤል ፓርት እንሄዳለን። ምንድነው ኢንዲስ ክላስ ዊል ቢ ዩዚንግ ኤችቲኤምኤል ፔጅ በፕራክቲካሊ ኤችቲኤምኤል ፔጅ ቢልድ እያደረግን እናያለን። ሌላው ኤችቲኤምኤል ፔጅ ክሬት ለማድረግ ምን እንትኖችን ነው የምናደርግ? ስቴፖች ምን ናቸው? ኤችቲኤምኤል ፔጅ ቢልድ ለማድረግ ምን ስቴፖችን ነው የምናልፍ የሚለውን ይህን በቀላሉ እናያለን። ስቴፕ 1 ምንድነው? ኦልዌይስ ክሬት ኤ ፎልደር ፎር ኤቭሪ ፕሮጀክት ዩ ወርክ ኦን። መጀመሪያ ላይ ምንድነው ማድረግ ያለብን? ማንኛውም ኤችቲኤምኤል ፕሮጀክት ለመስራት ስንፈልግ የመጀመሪያ ስራችን የመጀመሪያው ስቴፕ ሊሆን የሚችለው ምንድነው? ኤችቲኤምኤል ነው ፎልደር መፍጠር ነው። ፎልደር እንዴት እንደምንፈጥር ያለን ፕራክቲካሊ ጨርሳትና ነው። ሁለተኛው ማለት እዚህ ላይ ዲስክሪፕሽን ምንድነው? to do this go to your favorite working location and create a folder. Give the folder a proper name that address your project. ማንኛውም ወርኪንግ ሎኬሽን ላይ እንሄድና ምንድነው ፎልደር እንፈጥራለን። ያን ፎልደር ከፕሮጀክታችን ጋራ የሚመሳሰል ስም እንሰጠዋለን። ለምሳሌ አማዞን ክሎን ከሆነ ለመስራት የፈለግነው አማዞን ክሎን የሚል ፎልደር እንፈጥራለን ማለት ነው። ሌላም ትዊተር ክሎን ዩቲዩብ ክሎን ክሎን ላይ ፎልደር እንፈጥራለን። ፎልደር ከፈጠርን በኋላ ምንድነው የምናደርገው? ኦፕን ዘ ፎልደር ዩዚንግ ዮር ኤዲተር። ዮር ኤዲተር ማለት የኤችቲኤምኤል እንትኖችን የምንሰራበት ኤዲተር እንለዋለን። ይሄ በአብዛኛው የምንጠቀመው ምንድነው? ቪዥዋል ስቱዲዮ ኮድ ይባላል። ቤስ ነው ቪዥዋል ስቱዲዮ ኮድ ለማለት ነው። ይሄ በቃ ኤችቲኤምኤል ፔጆችን ኤችቲኤምኤል እንትኖችን ፋይሎችን የምንገነባበት ኤዲተር ነው ቪዥዋል ስቱዲዮ ኮድ። በዛ ምንድነው ያን ፎልደር መክፈት። ይሄን ለማድረግ ምንድነው የምናደርገው? ቪዥዋል ስቱዲዮ እንትኑን ከፈተን በኋላ ኦን ዘ ቪዥዋል ስቱዲዮ የሚባል ቹዝ ፋይል የሚላለ ከዛ ኦፕን እንለዋለን። ከዛ ፎልደር የሚላለ ያን ፎልደር የፈጠርነው ፎልደር እናገኛለን። ከዛ በምንፈልገው እንትን ላይ እናስቀምጠዋለን ማለት ነው። ሌላ አማራጭ ደግሞ መጀመሪያ የምናደርጋለን ፎልደሩ ላይ እንሄዳለን። ከዛ ራይት ክሊክ እናደርግና ኦፕን ዊዝ ቪዥዋል ስቱዲዮ ኮድ እንለዋለን ማለት ነው። ይህን ካደረግን በኋላ ከተፈጠረ በኋላ ኤችቲኤምኤል ዶክመንት ክሬት እናደርጋለን ማለት ነው። ኤችቲኤምኤል ዶክመንት መሆኑን የምናውቀው ደግሞ ምንድነው? ዶት ኤችቲኤምኤል የሚል ተካለው ያ ኤችቲኤምኤል ዶክመንት መሆኑን በቀላሉ እንረዳለን ማለት ነው። ሌላው ይህን ካደረግን በኋላ ዲፋይን ዘ ዶክመንት ታይፕ ማለት ከዶክመንት ታይፑ ላይ ቀደም እንዳወራነው ዶክ ታይፕ የሚለው ምንድነው? ያ የምንሰራው ኤችቲኤምኤል ፋይል ዶክመንት መሆኑን የሚያስረዳን። ያን ደግሞ ማኑዋሊ ለመስራት እንችላለን እና ግን ሾርት ከት አለው። ያን እንዴት እንደምንሰራው እናየዋለን ቀጣይ ስንሰራ። ከዛ የመጨረሻው ደግሞ አሁን ያወራሁት ነው ኢንክሉድ ዘ ኢኒሺያል ኤችቲኤምኤል ፕሮጀክት ሾርት ከት ማለት ነው። እሱን እንሰራለን። ኔክስት ይህን ቀጣይ እናያለን። ፕራክቲካሊ እንትን ከሰራን በኋላ አሁን የመጀመሪያ ስራችን መጀመሪያ ቪዥዋል ስቱዲዮ ኮድ እንዴት እንደምንችል ላሳያችሁ። ቪዥዋል ስቱዲዮ ኮድ ቪኤስሲ ዳውንሎድ ልበልና ታብ ላይ ነኝና የብራውዘር ላይ ክሮም ላይ ነው የገባው። እዛ ላይ ገባና ነው ቪኤስሲ ዳውንሎድ ልዋለሁ። ቪዥዋል ስቱዲዮ ኮድ ዳውንሎድ ከዛ መጣልኝ። የመጀመሪያውን አረጋለሁ ቪዥዋል ስቱዲዮ እንትናለ ቪዥዋል ስቱዲዮ ዳውንሎድ ቪዥዋል ስቱዲዮ ኮድ ማክ ሊነክስ ዊንዶውስ
so bad ኦኬ ከዛ ለዊንዶው አለ ለማክ አለ ለሌሎች እናገኛለን ከዛ ላይ ነው ዳውንሎድ ለዋለው ማለት ነው ለዊንዶውስ እና የመሳይ ፒሲ ዊንዶው ከሆነ ለዊንዶው ለዋለው ማክ ከሆነ ደግሞ ማክ ለዋለው ማለት ነው ያው ኦልሬዲ ስለዋዳድኩኝ ለእናንተ ለማሳየት ያክል ነው እንጂ ለማሳየት ያክል ስለሆነ ፓውዝ ላድርገውና ምንድነው ይሄ ከወረደ በኋላ እንዴት ነው የማገኘው ዳውንሎድስ ላይ ሄድና ያወርዳል ማለት ነው ዳውንሎድስ ነው ያሰራካኝ ላይ ምንድነው ቪዥዋል ኮድ ላይ ዳውንሎድ ሆኖ ማግኘዋለሁ ከዛ ምንድነው ዳብል ክሊክ አደረግና ኢንስቶል ያደርግ ኔክስት እያደረኩ ማለት ነው ከዛ በኋላ ሲምፕል ኢንስቶል ማለት ነው ከዛ ኢንስቶል ከሆነ ምንድነው ዊንዶው ላይ እቺን ምልክት ያው እቺ አፕ ናት ያለ የምትመጣላችሁ ማለት ነው እቺ አፕ ቪዥዋል ስቱዲዮ ኮድ ትመጣለች ከዛ እቺን ኦፕን ማድረግ ነው ወይ ሁለት የራስ ክሊክ ማድረግ ነው ከዛ ቪዥዋል ስቱዲዮ ኮድ ጫናችሁ ማለት ነው ደን ከዛ በኋላ ምንድነው ሌላው ፎልደር ስለመፍጠር ነው ፎልደር ለመፍጠር እንዴት ነው የምናደርገው ቀጥታ ዊንዶው ስክሪን ላይ መጣና ራይት ክሊክ ወይንም የፒሲያችሁን በስተቀኝ ጠርዝ ጋር ቶፕ ራይት ፎልደር ላይ ያለው ክሊክ ማድረግ ነው ከዛ ኒው ከዛ ፎልደር ስም ለመስጠት ለምሳሌ ስም ለመስጠት እዛው ላይ እንደዚህኛው HTML ቱቶሪያል ፎልደር ተጠቅመን ዳን አሁን ፎልደር ለማፍታት ሶስት እንዲህ ያደረኩት ራይት ክሊክ አደረኩኝ ከዛ ኒው ከዛ ፎልደር ከዛ ስም መስጠት ከዛ ይሄን የፈጠርኩት ፎልደር በቪዥዋል ስቱዲዮ ኮድ ለመክፈት እንዴት ነው ያለን ኖታችን ላይ ስቴፕ 1 ምንድነው ያለ ስቴፕ 1 ፎልደር አድረን ጨረስን ስቴፕ 1 ምንም ያው አደረግነው ሁለተኛው ደግሞ ኦፕን ዘ ፎልደር ዩዚንግ ዮር ኤዲተር ፎልደሩ ምንድነው በቪዥዋል ስቱዲዮ ኮድ ነው ይሄን ለማድረግ ሁለት አይነት አማራጭ ነው መጀመሪያ ቪዥዋል ስቱዲዮአችን ላይ እንሄድና ከዛ ኦፕን ቹዝ ፋይል እንለዋለን ከዛ ፎልደሩን እንመርጥለታለን ከዛ ያን ክሊክ ማድረግ ነው ወይም ሁለተኛው ደግሞ ቀጥታ ፎልደሩ ላይ ራይት ክሊክ አድርገን ኦፕን ዊዝ ቪዥዋል ስቱዲዮ ኮድ እንለዋለን ማለት ነው ለምሳሌ በመጀመሪያው ምንድነው ቪዥዋል ስቱዲዮ ኮድ ይሄ ነው ለምሳሌ ምንድነው ቹዝ ፋይል እንለዋለን ማለት ነው ኦፕን ፎልደር ያለው ማለት ነው እዛ ያመጣልኛል ከዛ ዴስክቶፕ ላይ ነው ያደረኩት ዴስክቶፕ ከዛ HTML ቱቶሪያል ከዛ ሴሌክት ፎልደር ደን ያው ቀጥታ ከፈትኩት ማለት ነው ሁለተኛው ደግሞ እንዴት ነው ያለ ራይት ክሊክ አደረኩኝ እዚህ ጋር ከዛ ኦፕን ዊዝ ኮድ
ሁለቱም ተመሳሳይ። ከዚያ ይሄን ካለኩ በኋላ ሶስተኛው ስቴፕ ምንድነው? HTML ዶክመንት ክሬት ማድረግ። HTML ዶክመንት ክሬት ለማድረግ ደግሞ ምንድነው HTML ፋይል ሲምፕል ቴክስት ፋይል ክሬት እናደርጋለን። ለኤክስቴንሽን ነው የምናደርገው .html ከዛ ሴቭ ማለት ከከፈት በኋላ እዚህ ነው እንግዲህ ከዛ ለመፍጠር ለምሳሌ ያለች ምልክት ኒው ፋይል ትላለች። ደግሞ ኒው ፎልደር ለመፍጠር እቺን ክሊክ ማድረግ ነው። ፋይል ለመፍጠር ደግሞ እቺን ክሊክ ማድረግ ነው። አሁን ፋይል ስለሚወጣ ለምሳሌ እንደም ስሙን ደስ ያለኝ በቃ እኔ እንደምፈልገው ለማስታወስ ለምሳሌ የኔን እንበለው ኢኒሺያል ዶት ወይም ኢንዴክስ ማለት ነው። ኢንዴክስ ዶት html ላደረኩት ማለት ይሄ html ፋይል እንደሆነ ይታወቃል ማለት ነው። ከዛ ኢንተር ካም ፋይል ፈጥኩ ማለት ነው። ከዛ ፋይል ፈጥሬ ጨረስኩኝ። ከዛ define the document type. The first line of any HTML document starts by defining the HTML document. Because we are writing the HTML standard, the way to define the document type is just including the following line of what are the popular doc type HTML. ያው ይሄንን ያው ማኑዋሊ እኛ መጣፍ እንችላለን። ኮፒ ማድረግና እቺ ኮፒ ማኑዋሊ እንደዚህ ያደርግን መሄድ እንችላለን። ኢንተሪያል ሌላ ግን ይሄን ከማድረግ መጨረሻው ስቴፕ ላይ ያየነው እንትን መስራት የተሻለ ነው። ምንድነው የሚለው include the initial HTML5 boilerplate በቃ ይሄን ፕራክቲካሊ ወደፊት የምንጠቀመው እናንተ የምትጠቀሙበት ስለሆነ እናሳያችሁ። አሁን የኤችቲኤምኤል ፋይል ስንሰራ ወይ ፕሮጀክት በቃ ከኤችቲኤምኤል ዶክመንት እስከ ቦዲ ድረስ ያለውን ማኑዋሊ መስራት ሊጠበቅብን ነው ማለት ነው። ያንን ከማድረግ ምንድነው የምናደርግ? ሽፍትንና አንድ ቁጥር እንደካ ምንድነው የቃላጋን ነው ምልክቱ ማለት ነው። ከዛ እሷን ስጽፍ ምን ይመጣልኛል? ኢንሜት አብሪቪዬሽን ይመጣል። ኢንሜት አብሪቪዬሽን ከዛ ፋለ ያው ክሊክ ሳደርግ ወይ እንታስረው ይሄንን አመጣልኝ ማለት ነው። ይሄ ምንድነው? አቋም ነው ለሁሉም ዌብሳይት ላይ መቀየር ካለብን ታይትል ላይ ታይትል እንቀይራለን። ለምሳሌ ማይ ፕሮጀክት አሁን ይሄኛው ዶክ ታይፕ HTML የሚለው ምን የሚያሳየኝ? ዶክመንት ታይፕ HTML ፋይል ዶክመንት እንደሆነ የሚያሳይ HTML ላንጉጅ ደግሞ ያው ላንጉጅ ማለት ነው እንግሊዝ። እዛ ሂዲንግ አለ ላይ ሂዲንግ ታግ አለ። ያው ይሄን ወደፊት በዝርዝር ዲቴል ስለምናይበት ሜታ ታጎችን ሜታ ዳታዎችን የምናስቀምጥበት ነው። ይሄ ሂዲንግ ታግ በሱ ውስጥ ምን እናደርጋለን? ለታይትል እና ሜታ ዋናው ፕሮጀክታችን ግን የሚሰራው በዚህ ውስጥ ነው። በቦዲ ውስጥ ቦዲ ክሎዝ ይታልና በዚህኛው በኩል ይታል መካከል ኤኒ ፕሮጀክት የሚሰራ ይሄ ሄዲንግ ታጋችን እዛ አለ። እዚህ ላይ ተዘጋ ተከፈለ ተዘጋ። HTML እንትራችን ደግሞ እዚህ ጋር ተከፈተ እዚህ ጋር ተዘጋ። ኮዳችን እዚህ ላይ ተከፈተ እዚህ ላይ ተዘጋ። በዚህ ማንኛውም የሚሰራው ነው ማለት ነው። ስለዚህ እስካሁን ባወራነው ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ።
እስካሁን ያወራናቸው ኢንትሮዳክተሪ ፓርት ነው። በቲዮሪ ያየነውን ያው በፕራክቲካሊ በኮድ ያደረኩ የኮዲንግ ላሳያችሁ ነው። እስካሁን ባለው ያልገባችሁ ካለ ኮማንድ ሴክሽን ላይ እንዲሰራላችሁ የምትፈልጉ ካለ ማጠየቅ ትችላላችሁ። ሌላው HTML ታግስ ኤንድ ስትራክቸር HTML ታግስ ስትራክቸር። በነገራችን ላይ ወደ HTML ታግ ከመሄዳችን በፊት HTML በራሱ ምንድን ነው? what is HTML? HTML ማለት ነው። HTML ማለት ሃይፐር ቴክስት ማርክአፕ ላንጉዌጅ ማለት ነው። ሃይፐር ምህጻረ ቃል ነው። ሃይፐር ቴክስት ማርክአፕ ላንጉዌጅ ማለት ነው። ሃይፐር ቴክስት ማለት ሊንክ that connects pages እንደማለት ነው። ሃይፐር ቴክስት ማለት ሊንክ that connects pages ማለት ነው። ማርክአፕ ላንጉዌጅ ማለት ደግሞ በቃ ታጎችን ተጠቅሞ የሆነ ዌብ ፔጅ ቢልድ ማድረግ እንደማለት ነው። ማርክአፕ ላንጉዌጅ ስለዚህ ሃይፐር ቴክስት ማለት ሊንክ that connects pages ነው። ማርክአፕ ላንጉዌጅ ማለት ደግሞ ታጎችን የተለያዩ ከዚህ ከእንግዲህ በኋላ የምናያቸው ታጎችን ተጠቅሞ ግን የሆነ ፔጅ ቢልድ ማድረግ እንደማለት ነው። HTML ትርጉሙ ተሳረቀ ሃይፐር ቴክስት ማርክአፕ ላንጉዌጅ። ከዚያ HTML ታግ ኢን ስትራክቸር። HTML ታግ ምንድን ነው? ኢሴንሻል HTML ታግ በHTML በማንኛውም ዌብሳይት ሂደት ውስጥ ወይም ዌብሳይት በመስራት ሂደት ውስጥ በቃ ዋናውን ሚና የሚጫወቱት HTML ታጎች ናቸው። HTML ታግ ምንላቸው? በቃ ማንኛውም ዌብሳይት ለመስራት የምንጠቀምባቸው ኢሴንሻል የሆኑ ታግ አይነቶች ናቸው። እነሱም በዝርዝር እናይባቸው። የመጀመሪያው ምንድነው? ሂዲንግ ታግ እንለዋለን። ሂዲንግ ታግ ታግ ምንድነው? ከሄዲንግ 1 እስከ ሄዲንግ 5 አለው እስከ ሄዲንግ 6 ነው። ከሄዲንግ 1 እስከ ሄዲንግ 6 አለው መጠን የፎንት ሳይዝ መጠን። ሄዲንግ 1 በጣም ትልቁ ነው። ሄዲንግ 6 ደግሞ በጣም ትንሹ። ሄዲንግ 1 በቃ ለታይትል በጣም ታይትሎች ለራፍ ቻፕተሮች ምናምን ተቀምጠው ሄዲንግ 6 ደግሞ በቃ ኦልሞስት ወደ እንደ ፓራግራፍ አይነት ታግል ወስደው ያን ያክል ዲፈረንስ ያለው እንትኖችን በቃ ዲስክሪፕሽን ምናምን ሊሆን ይችላል። የተለያዩ እንትኖችን የሚጽፉበት ኦልሞስት ኖርማል ሬጉላር ሪዲንግ ተጠቀምበት። እሱም በዝርዝር እናያቸዋለን። የመጀመሪያው ምንድነው? HTML ሂዲንግ ነው። ሂዲንግ ታግ ማለት ነው። ስለ ሂዲንግ የሰራሁት ከአሁን በቀደም የሰራኋቸው ስላሉ እነሱን ለማሳየት ያክል ነው። HTML ሂዲንግ ታግ ስናወራ learn how to use H1 to H6 ፖርታል ከዛ እስከ H6 ያሉትን ማለት ነው። አሁን ይሄ በሂዲንግ 1 የተጻፈ ነው። this is heading 1 ይላል። ኮዱን መጠን የምናየው ምንድነው ነው? ያው ይሄ በሂዲንግ 1 የተጻፈ ለምሳሌ ቅድም ፋይላችን ላይ ለምሳሌ ቅድም የሰራ ነው እዚህ ላይ ማድረግ እንችላለን። ጆን ራሱ አውቶማቲክ ያደርጋል።
ሴቭ ያደረኩትን ራይት ክሊክ አድርግና index.html ራይት ክሊክ ዘምናለው ኦፕን ኢን ዲፎልት ብራውዘር ሁለት አማራጭ አለ። ይሄንን ራን ለማድረግ ብራውዘር ላይ እዚህ ኮድ VS ኮድ ላይ ኮድ ያደረግነውን በብራውዘር ላይ ደግሞ እንዲመጣ ለማድረግ ምንድነው ማለት ፋይላችን ላይ እንሄድና ራይት ክሊክ ከዛ ኦፕን ኢን ዲፎልት ብራውዘር ማድረግ እንችላለን። ይሄው ራይት ክሊክ አድርገን ዲፎልት ብራውዘር የክሮም ከሆነ በክሮም ይከፍትልኛል። ዲፎልት ብራውዘር ደግሞ ፋየርፎክስ ከሆነ በፋየርፎክስ፣ ዲፎልት ብራውዘር ደግሞ ሳፋሪ ከሆነ በሳፋሪ ይከፍትልኛል ማለት ነው። ሄዲንግ ደግሞ ስቴኒው መጣ ነው ያንን ራሱ አንዴ ኮንትሮል ይሄን ደግሞ በሄዲንግ ስላለው ኮንትሮል ኤስ ሴቭ ማለት ወይም ታና ሴቭ አደርገዋለሁ። እሺ አሁን ብራውዘር ላይ ልሄድና ሪፍሬሽ ላድርገው። እስኪ ሪፍሬሽ ለማድረግ እቺ ክሊክ ማለት ነው። ያው this is heading ማን heading ነው ይሄ heading ነው heading to ከዛ ብራውዘር ላይ ያድና ማለት ነው። ያው this is heading ከዛ heading 3 ብራውዘር ላይ አሁን መሄድና ሪፍሬሽ this is heading ያቺት እንትን እያለ እንደሄደ ያነሰ እንደሄደ this is heading ከዛ heading 4 heading 3 heading 4 አረጋታለሁ heading 6 እዛ ኮንትሮል ኤስ ሴቭ ለማለት ነው። አንዴ በብራውዘር ከከፈትኩ በኋላ ምንድነው ሪፍሬሽ እያልኩ ማለት ነው። ሪፍሬሽ እያችት ከሄዲንግ ጋር እስከ በቃ እንደ ፍላጎቴ እንደምፈልገው የፎንት ሳይዝ መጠን ሄዲንጓን መጠቀም እችላለሁ፣ ሄዲንግን መጠቀም እችላለሁ፣ ሄዲንግ 3 መጠቀም እችላለሁ፣ ሄዲንግ 4 መጠቀም እችላለሁ፣ ሄዲንግ 5 መጠቀም እችላለሁ፣ ሄዲንግ 6 አሁን ሄዲንግ 6 ኦልሞስት ከፓራግራፍ ሊያንስ ይችላል። በቃ ይሄን ያክል ልዩነት ያላቸው እንትኖች ሄዲንግስ እንላቸዋለን። ሄዲንግስ እንላቸዋለን ማለት ስለዚህ ሄዲንግ ማለት ሄዲንግ ታጎች እንላቸው ሁሉም በኮድ ውስጥ ነው ያለው ሄዲንግ ታግ እንላቸዋለን።
ታግስ ያው ከሄዲንጓን እስከ ሄዲንግ 6 ያው እዚህ ኮድ ያደረኩትን በቴሌግራም ግሩፕ በቴሌግራም ቻናል ላይ ስለማስቀምጥላችሁ ችግር የለውም። እዛ ላይ ማግኘት ትችላላችሁ። የቴሌግራም ቻናል ላይ ነው ዲስክሪፕሽን ላይ አስቀምጠዋለሁ። እዛ እየገባችሁ እለት ከእለት የምሰራቸው ኮዲንግ ለእናንተ ለፕራክቲስ እንዲያገለግላችሁ እዛ ላይ አስቀምጥላችኋለሁ። እየገባችሁ ማየት ትችላላችሁ ማለት ነው። እሺ አሁን ወደ ኖታችን እንሄድና ሄዲንግ ታግ ምን ይላል? ከቻን ስክሪፕሽን እቻን ዋንስ ፐር ፔጅ ፎር ሜን ታይትል አለ። ሜን ታይትል ለምንጠቀመው ነው ሰርች ኢንጂን ስቲቪንግ ሃንድሊንግ ኢንስትራክቸር። እዚህ ላይ ኖታችን ላይ እንሄድ። ይሄኛው ላይ the most important thing is only one per page ለአንድ ፔጅ በቃ አንድ ሄዲንግ ዋን እንዲኖረው ነው የሚመከረው። አንድ ፔጅ አንድ ሜን ታይትል ዋን ሜን ታይትል ሄዲንግ ዋን እንድንጠቀመው ማለት ነው። ሄዲንግ ደግሞ ሜጀር ሴክሽን ታይትልስ ክሬት ፎር አርቲክል ሴክሽን ለአርቲክል ሴክሽን ባለኝ ሄዲንግ ነው የሚመጣው ማለት ሜን ሴክሽን ላይ እንጠቀምባቸው ማለት ነው። ሄዲንግ ስቱዲዮ ደግሞ ሰብ ሴክሽን ታይትል ሄዲንግ የምንጠቀማቸው ነው። ሰብ ሴክሽን በሴክሽን ውስጥ ያሉ ሌላ ሴክሽን ካሉ ለነሱ እንጠቀማቸው ማለት ነው። ሄዲንግ ፎር ደግሞ በቃ ስሞለር ሰብ ሄዲንግስ ኦር ዲቴል ኦልሞስት እንደ ከፓራግራፍ የተወሰነ ነው ካስይዛዩ ለዛ እንጠቀማለን። እንደ ፍላጎታችን ስታንዳርዳይዝ የሆነ ፕሪንሲፕል ስለሌለው እንደኛው ፍላጎት መጠቀም ይችላል። ሄዲንግ ታይፕ የምንጠቀመው ደግሞ ለማይነር ለሆኑ ሳይድ ኖትስ ነው። ማይነር ለሆኑ ሄዲንጎች ወይም ሳይድ ኖትስ እንጠቀማቸዋለን ማለት ነው። ሄዲንግ ስክስ ደግሞ ይሄ በአብዛኛው እንጠቀመው በጣም ደቃቃ ነው። ስማርት የሆኑ ሄዲንጎች እንጠቀመው ከላይ ያስቀምጥላችኋለሁ ቻናሌ ላይ ኖቶችን እዛ ላይ ተጠቀሙታላችሁ ይቀርጣል። ሌላው ፓራግራፍ ነው። ሌላው ፒ በሚል ታግ ነው የሚጠቀመው። ፓራግራፎችን ደግሞ ፒ ፓራግራፍ paragraph is a p tag እንለዋለን። basic paragraph is a simple paragraph. The p tag defines a block of text with natural spacing that the include is complete for content. paragraph ነው በቃ ማንኛውም ኮንተንታችን የምንጽፍበት ታግ እንደማለት ነው። paragraph ለምሳሌ ጀስት ፓራግራፍ ነው ተብሎ ፒ ያለው ፒ ታግ ላይ this is a paragraph tag የበፒ ታግ አስቀመጥኩኝ። እንግዲህ ኮንትሮል ኤስ ከፈቱ ነገር ላይ ፓራግራፍ ታግ ነው ማለት ነው። ምን እንደሆነ በኋላ ስለምንነት ይሄን መስመር
ይሄንን መስመር የምታመጣልኝ ታግ ናት። በኋላ እናያታለን። ይህን ላይን የምታመጣልኝ ታግ ናት ኤችአር የምንላት። ከዚህ ከታይትል ስር ይሄን ሆሪዞንታል መስመር እንዲያሰምርልኝ ስለፈለኩኝ በኋላ ስለምናያት ነው አሁን ነው። ስለዚህ ፓራግራፍ ማንኛውም ኮንተንታችንን የኤችቲኤምኤል ኮንተንታችንን የምንጽፈው በዚህ በፓራግራፍ ፒ ታግ በሚባለው ነው። ፓራግራፍ ታግ This is a simple paragraph. The P tag defines a block of text with natural spacing above and below. ይሄ ፓራግራፍ ታግ በነገራችን ላይ በቃ ብሎክድ እንትን ነው። ብሎክድ ታግ ማለት ብሎክ ኦፍ እንትን ነው። መስመሩን ብሎኩን ነው የሚይዝብን እንደማለት። ለምሳሌ ሌላ ፓራግራፍ እንትን ብለህ ይላል የራሱን መስመር ክፍት አድርጎታል። ስለዚህ ብሎክድ ያደረገ ይሄኛው በቃ ብሎክ። ስለዚህ በቃ ስፔሲንግ ከላይና ከታች ያለው ብሎክ ታድርጓል ነው ፓራግራፍ ታግ። ብሎክ ኦፍ ቴክስት ዊዝ ናቹራል ስፔሲንግ above and it is perfect for body content. ለቦዲ ኮንቴንት እንጠቀሙ ማለት ነው። ፓራግራፍ መልቲፕል ፓራግራፍ ፈርስት ፓራግራፍ በቃ ሲምፕሊ ኮንሰፕት ነው። ፓራግራፍ ታግ ማንኛውም ኮንተንት የምናስቀምጠው እንትን በፒ ታግ ውስጥ ማስቀምጠው ኮድ ስታደርጉ ደግሞ እንደዚህ አይነት ዲስቶርት ካላደረገባችሁ አልት እና ዜድ አልት ዜድ ታደርጉት ወደ ነበረበት ይመለሳል። ሶሪ በኋላ እናያለን። ሌላው ሊንክ ታግ ወይም አንከር ታግ የምንለው ነው። ሊንክ ለማድረግ እንጠቀምበታለን። ሊንክስ ነው ወይም አንከር ታግ እንለዋለን። አንከር ታግ ይሄ ማለት ነው። አንከር ታግ ልትፈጥሩና the anchor tag ይለናል። creates hyperlinks to web pages, files, email, phone and more። ይሄን በቃ ሊንክ ለመፍጠር የምንጠቀምበት ይላል። ለምሳሌ ዌብ ፔጅ ላይ about ይላል፣ home ይላል፣ contact us፣ sign፣ register እነዚህ አይነት ሊንኮችን እንጠቀማለን። የምንሰራው ይሄን አንከር ታግ ነው የምንጠቀመው። አንከር ታግ
ታጉን እዚህ ላይ ማየት ትችላላችሁ። አንከር ታግ ኤ ነው አንከር ታግ። ለምሳሌ ዶክመንት ፋይል ላይ ልሄድና ምንድነው? አትሪቢዩት አለው። አትሪቢዩት ማለት ክሊክ ሲደረግ ወደ የት ነው የሚሄደው የሚለውን የሚገልጽ HREF የሚለው እንትን ነው። ስለዚህ አንከር ታግ ላይ ለምሳሌ ሆም ወይም አባውት ቢሉት ታች ላይ እንደምታዩት እዚህ ያው ይሄ በቃ ሊንክ ፈጥሮልኝ ስለዚህ ክሊክ ባደረገው የትም አይሄድም። ምክንያቱም HREF የሚለው ላይ ስላላስቀመጥኩበት ወዴት እንደሚሄድ ክሊክ ባደረገው ነው የትም ሄዶ ይችላል። ስለዚህ ሆም አካውንት ኮንታክት እና እነዚህ ታጎችን ለመፍጠር አንከር ታግ እንጠቀማለን ማለት ነው። እሺ ሌላው የሚያሳየው ምንድነው? HREF ሃይፐርቴክስት ሪፈረንስ ነው። ዩዝ ታርጌት ብላንክ ቱ ኦፕን ኢን ኒው ታብ ያው በአዲስ ዊንዶው እንዲከፍት ነው። ታርጌት አንደርስኮር ብላንክ የሚባል በአዲስ ዊንዶው እንዲከፍት ነው። ፕራክቲካሊ በሳምፕል ፕሮጀክት በዛ ስለምናየው ሁሉን ነገር ያን ያክል ብዙ ምክንያት ብቻ ፒክ ታግ ምንድነው የሚሰራው? ኤች ታግ ምንድነው የሚሰራው? ኤ ታግ ወይም አንከር ታግ ምንድነው ዓላማው? ምን ለመስራት ነው የሚለውን ካያዛችሁት ሌላው ያን ያክል አያሳስባችሁ። በፕራክቲካል ኮድ ያደረግን ፕሮጀክት እንሰራለን። ሌላው ኢሜጅ ታግ ነው። ኢሜጅ በሚባል እንትን ይጠራል። ኢሜጅ ታግ ለምሳሌ ሆም ላይ ክሊክ ሳደርገው ወደ ዩቲዩብ እንዲሄድ ከፈለኩ ለምሳሌ youtube.com አሁን የቀጥታ ሶርስ ማለት ክሊክ ሲደረግ ይሄ ሆም የሚለው ክሊክ ሲደረግ
ወዴት ነው የሚሄደው የሚለውን የሚገልጽ ነው። ለምሳሌ አሁን እዚህ ላይ መጥቼ ሪፕሌስ ላድርገውና የሚለው ሆም የሚለውን ክሊክ ላድርገው ነው። youtube.com ኤችአርኤፍ የሚለው የሚያሳየን ይሄ ኤችአርኤፍ የሚለው የሚያሳየን ይሄ ሆም የሚለው ፔጅ ሆም የሚለው ሊንክ ክሊክ ሲደረግ ወዴት ነው መሄድ ያለበት የሚለው ለማሳየት ያለው ስለሆነ ይሄ ሆም የሚለው ኤችአርኤፍ የሚለው አትሪቢዩት የሚያሳየን ምንድነው በቃ ወዴት መሄድ አለበት ሌላ ፔጅ ሰራውን እና እዚህ ላይ ሌላ ኤችቲኤምኤል ፔጅ ሰራውን በቃ ይሄ ሆም የሚለው ሊንክ ክሊክ ሲደረግ ወደ sample.html ፔጅ ሄድልኝ ብዬ ነው ያዘዝኩት ማለት ነው። ስለዚህ እዚህ ላይ እንደምታዩት አድሬስ አድርገን ታክለራም ሆም የሚለው ክሊክ ሳደርገው sample.html ፔጅ የሚለው ሌላ ፔጅ ሄድልኝ። ስለዚህ እንደዚህ አይነት ነገሮችን ለመስራት አንከር ታግ እንጠቀማለን ማለት ነው። ሌላው ኢሜጅም ልክ እንደ አንከር ታግ ተመሳሳይ ነው። IMG ብሎ ነው የሚል ሶርስ የሚለው የሚያሳየን አሁንም በቃ ኢሜጁ የት ላይ ነው ያለው የሚለው የሚያሳየን ሶርስ የሚለው አልት የሚለው የሚያሳየን ደግሞ ኢሜጁ በአጋጣሚ ባይኖር ወይም
ፌል ቢያደርግልን ወይም ፋይል ፓዛችን በነሰሳት ኦልተርኔቲቭ ቴክስት ምን ይበልልን በዚህ ኢሜጅ ቦታ ምን ብሎ ይጻፍልን የሚለውን እንጠቀምበት አልት የሚያሳይ ለምሳሌ አልትን አውቶማቲካሊ ያመጣል። ሶርስ የሚለው ላይ ለምሳሌ ምንድነው የት ነው ያለ ኢሜጁ የሚለው የሚያሳይ ነው። አልት ወይም ኦልተርኔቲቭ ቴክስት እንደማለት ነው። የሚያሳይን ደግሞ this is a logo this is a logo ይሄ ኦልተርኔቲቭ ቴክስት አስቀምጡለት። ለምሳሌ ኢሜጅስ ላይ ባስቀምጥና ለምሳሌ ኢሜጁ የት ነው ያለው? እዛው ፋይል ፓዝ ላይ ስለሆነ ቀጥታ ራስ ያስቀምጥልኝ። ያው እዛው ላይ ያለው እሱ ይባላል እና ኦልተርኔቲቭ ቴክስት ደግሞ ይሄ ነው። አስገባውለት ሪፍሬሽ ባደረገው ለምሳሌ ያው ኢሜጁ ደፋልኝ ማለት ነው። ታስገባውለት ለምሳሌ ብሳሳት አንዲት ፊደል ብሳሳትና አውቄ እንድሳሳት ናለውና ለምሳሌ ኮምፕረስ የሚለውን ኮምፕረስ ይጀምራልና ቻፍናል አሁን ሪፍሬሽ አደረገው ያው በእንትኑ ምን መጣልኝ የአልት ያልኩት this ሎጎ ኢሜጅ ነው አመጣልኝ ማለት ነው። ስለዚህ ኢሜጅ ታግ ምን ነው የፈለግነውን ኢሜጅ ኢንሰርት ለማድረግ እንጠቀምበት ነው አስቀምጡ ማለት ነው። ላይ ገብተን ኢሜጅ the image tag displays images with accessibility and responsiveness ይለኛል። በዚህ image tag ይልኩልን ቀጥታ ያን ያክል የተለየ ነገር የለውም። ብቻ ይሄን ይመስላል ያየነው ነገር እስካሁን ያን ያክል ያስቸግረኛል አላየንም እስካሁን። ስለዚህ የሚታይ ማለት ይሄ ነው። ኦኬ with the height the performance
ያው ብናስቀምጥ አሪፍ ነው። ዊድ ይሄን ያክል ሀይት ይሄን ያክል ቢሆን አሪፍ ነው ብለን እናስቀምጥ። ለምሳሌ ይሄን ኢንሰርት ኮንትሮል ዜድ ማለት ወደ ነበረበት እንዲመለስ ነው። ለምሳሌ እዛው ላይ ዊድ 100 ፒክስል ወደፊት እናያቸዋለን። ሀይት ደግሞ ለምሳሌ 80 ፒክስ ዛሬስ ሊሚት አደረኩት ማለት ነው። ስለዚህ ሪፍሬሽ ያደረገው አሁን ያው ኔክስት ክላስ ስለ ሊስትስ ኤችቲኤምኤል የሚለውን እንቀጥላለን። ያው ቪዲዮ እንዳይረዝምብን እስካሁን ያለውን ለማስታወስ በኋላ እንመለስና ቤዚክስ ኦፍ ኤችቲኤምኤል ፓርት 1 እንሰማለን። ስለ ኤችቲኤምኤል ዲፊኒሽን ኢንትሮዳክሽን አንደርስታንድ ኤችቲኤምኤል ምንድነው? ኤችቲኤምኤል ማለት ሃይፐርቴክስት ማርክአፕ ላንጉጅ ነው። ማለት ሃይፐርቴክስት ማለት ደግሞ ሊንክ ነው፣ ዌብ ፔጆችን የሚያገናኝ። ማርክአፕ ላንጉጅ ደግሞ ታጎችን ተጠቅመን የሆነ ፔጅ ማገንባት ነው ብለናል። ኤችቲኤምኤል ፔጅ ኤችቲኤምኤል ዶክመንት ነው የምንለው በዶት ኤችቲኤምኤል ታግ ሲደረግ ነው። ወይም ኤችቲኤምኤል ፋይል ነው የምንለው ዶት ተብሎ ኤችቲኤምኤል ታግ ነው ብለናል። ሌላው ዶክመንት ታይፕ ኤችቲኤምኤል ፋይል ነው የምንጠቀመው። ያ ማለት ዶክመንት ታይፕ ኤችቲኤምኤል የሚለው የሚያሳየው ምንድነው? የምንጠቀመው ዶክመንት ኤችቲኤምኤል ፋይል ነው የሚለውን ያሳየናል። ኤችቲኤምኤል ፋይል ለምን ተጠቀም ብለነው ደግሞ አፕዴትድ የሆነው ኤርሊየር ቨርዥን ስለሆነ ኤችቲኤምኤል ፋይል ሲምፕሊፋይ የሆነ ስለሆነ ቤተር ኤረር ሃንድሊንግ ሜካኒዝም ስላለው ቪዲዮ ኦዲዮ ኤሌመንቶችን ስላካተተልን ሴማንቲክ ኮንቴንቶችን ስለያዘን ብለን እሱን አይተናል ስለ ኤችቲኤምኤል። ሌላው ቤዚክስ ኦፍ ኤችቲኤምኤል ፓርት ላይ ደግሞ ስቴፖችን አይተናል። አንድ ኤችቲኤምኤል ዶክመንት ለመፍጠር መጀመሪያ ቪዥዋል ስቱዲዮ ኮድ ዳውንሎድ እናደርጋለን። ከዛ በኋላ ፎልደር እንፈጥራለን። ፎልደር ለመፍጠር ራይት ክሊክ እናደርግና ኒው እንላለን። ከዛ ፎልደር ከዛ ቪዥዋል ስቱዲዮችን ተከፈትን በኋላ ፎልደሩን በቪዥዋል ስቱዲዮ ኮድ ለመክፈት ሁለት አማራጭ አለን። አንደኛው ፎልደራችን ላይ ራይት ክሊክ እናደርግና ኦፕን ዊዝ ኮድ እንለዋለን። ሁለተኛው ደግሞ ቀጥታ ቪዥዋል ስቱዲዮ ኮድ ላይ እንገባና ፋይል ላይ እንሄዳለን። ከዛ ኦፕን ፎልደር ይዘናል። ከዛ መርጠን ያን ፎልደር መክፈት። ሶስተኛው ኤችቲኤምኤል ዶክመንት መፍጠር ነው፣ ክሬት ማለት ያም የፈለግናችን ስም ከፕሮጀክታችን ጋር የሚገናኝ ስም እንልና እናስብና ዶት ኤችቲኤምኤል ብለን ኤክስቴንሽን ማስቀመጥ ነው። ከዛ ዶት ታይፕ ኤችቲኤምኤል ዲፋይን ማለት ነው። ወይም ኢኒሺያል ኤችቲኤምኤል ቦይለር ፕሌት የሚለውን መጠቀም እንችላለን። ስቴፕ ፎር ማኑዋሊ መጻፍ ላይ ተጠቅመን ይችላል። ስለዚህ ይህን ኢንክሉድ ማድረግ ነው። ከዛ ከፈጠን በኋላ ኢሴንሻል ኤችቲኤምኤል ታጎች ለፈልገን ተጠቅመን እንችላለን። ለምሳሌ ሄዲንግ ታግ አለ ከኤች1 እስከ ኤች6 ኤች1 በጣም ላርጀር ሳይዝ ያለው ሲሆን ደግሞ በጣም ስሞለር ሳይዝ ያለው ነው። ይሄን የምንጠቀመው ደግሞ ምንድነው ሜን ታይትል ለመጻፍ ነው ብለናል። ሁለተኛው ደግሞ ፓራግራፍ ታግ ነው ወይም ፒ ታግ ነው። ይሄ ደግሞ ኮንተንታችን እና የምንጽፍበት ታግ ነው ኮንተንታችን። ሌላው ሊንክ አንከር ታግ ነው። ይሄ ደግሞ ሊንክ ካሉ ፔጅ ወደ ሌላው ፔጅ ለእንትን ለማለት ሰርፍ ለማድረግ የምንጠቀምበት ነው። ማለት ምን አለ በውስጡ ምን አትሪቢዩት አለው? ኤችአርኢኤፍ ምን አትሪቢዩት አለው? የሚያሳይ ምንድነው ሃይፐርቴክስት ሪፈረንስ ወይም ወዴት መሄድ እንዳለበት ፔጃችን ወዴት መሄድ እንዳለበት የሚያሳይ ታርጌት አላየናትም እናያታለን። ቀጣይ እንትን ፕሮጀክት ስንሰራ ታርጌት ብዙ እንትኖች አሉ። ታርጌት ብላንክ አለ፣ ሌሎችም አሉ እናያቸዋለን። ፕሮጀክታችን ጋር ይዘን
ስታብ እንዲከፍትልን የምናደርግበት ነው ይመስላል። ሌላው ኢሜጅ ታግ ነው። ኢሜጅ ታግ ሁለት አትሪቢዩቶች አሉት፣ ሶርስ እና አልት። ሶርስ የሚያሳየን ምንድነው? ታግ ኢሜጅ ታግ የት ነው ወይም ምንድነው የሚለው የሚያሳየን። ጄፒጂ ከሆነ ጄፒጂ፣ ፒኤንጂ ከሆነ ፒኤንጂ ያን አልት ነው ደግሞ ያባል ለምሳሌ ችግር ይኖርበት ወይ ኢረር ቢፈጠር ባይከፍትልን በዛ ምትክ ልናነበው የሚችለው ኦልተርኔቲቭ ቴክስት እንዲሆን አልት ነው። እሱን የምንጽፍበት ነው። ሌላው ኢሜጅ ላይ ዊድዝ እና ሄይት በማስቀመጥ ፎርዝ የተፈጸመው ቤስት ፕራክቲስ ነው የሚለው አይተናል ማለት ነው። የመጀመሪያ ቪዲዮአችን አርቲፊሻል አካዳሚ ይህንን ይመስላል። እስካሁን ባየነው ውስጥ ያልገባችሁ ካለ ወይም እንዲሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አሳውቁ። በዛሬው ያዘጋጀሁት የቪዲዮ ቱቶሪያል ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም